ጦሱ ለኛም ተርፏል። የአሜሪካና የኢራን ጦርነት የባቤል ማንዴብ እንዲሁም ደግሞ ለቀይ ባህር ከፍተኛ የሆነ ስጋት ፈጥሯል። ስጋት መፍጠር ብቻ አይደለም፣ በዚህ ሰዓት የባቤል ማንዴብ ወደ መዘጋቱ ነው እየተነገረ የሚገኘው። በኢራን መንግስት የሚደገፈው እንዲሁም ደግሞ በየመን ውስጥ የሚገኘው የሁቲ ቡድንም እንግዲህ በዚህ ሰዓት የባቤል ማንዴብ ወደብን በኢራን ጥያቄ መሰረት ዝግ ማድረጉን ይፋ ያደረገ ሲሆን በተጨማሪ ማለት ነው ቀይ ባህር ላይ ከፍተኛ የሆነ ስጋት ተፈጥሯል። ቀይ ባህርንም በቀጣይ እንደሚዘጉት ጭምር ነው እየተናገሩ የሚገኙት የሁቲ አባላት። ይህንን የቀይ ባህር እንዲሁም ደግሞ የባቤል ማንዴብ ላይ ስጋት በመፍጠር መዝጋታቸውን ተከትሎ የሳውዲ አረቢያ መንግስትም ይህንን ድርጊታቸውን እየተቃወመ ይገኛል። ቀደም ብዬ መረጃውን አድርሻችሁ ነበረ። የኢራን መንግስት የባቤል ማንደብ እንዲሁም ደግሞ የቀይ ባህርን እንዲዘጋ ለሁቲ ጥያቄ አቅርቦ እንደነበረ ይታወሳል። አሜሪካ የሆርሙዝ ሰርጥን ጨምሮ የተለያዩ ኢራን የምትጠቀምባቸውን ወደቦች በድጋሚ መቆጣጠሩ እንዲሁም ደግሞ በአካባቢ ላይ ስጋት መፍጠሩና ጥቃት መሰንዘሩን ተከትሎ ነው ኢራን ይህንን ጥያቄ ለሁቲ ያቀረበችው። በዚህ ሰዓት እንግዲህ ሁቲ ጥያቄውን ተቀብሎ ባቤል ማንደብ ወደቡን መዝጋቱ እየተነገረ ይገኛል። እጅግ በጣም አሳሳቢ ነው። ኢትዮጵያውያንን ጨምሮ በርካታ የአፍሪካ ሀገራት እንዲሁም ደግሞ የተለያዩ አውሮፓ እንዲሁም ደግሞ ኤዥያውያን ሀገራት ማለት ነው የሚጠቀሙበት የቀይ ባህር እንዲሁም ደግሞ ባቤል ማንደብና አካባቢ ላይ የሚገኙ ወደቦች እንደሆኑ ይታወቃል። ኢራንም ይህ ወደብ እንዲዘጋ ትዕዛዝ በማስተላለፏ ምክንያት ሁቲ ዘግቶታል እየተባለም ይገኛል። በዚህ ጉዳይ ተጨማሪ መረጃ የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ።